ይብላኝላቸው መጠጥ የምትሸጡ ሰዎች ዘር አይወጣልህም አትልፋ። ቢያመነዝር ትዳሩን ቢፈታ እናንተ ልጅ ያልሆነ ስራ ቢጣጥቶ ሰክሮ ጫቱን በልቶ አለ እንደ ጫት ነግዶ ማትረፍ ጠምባሆ ጫት ነግዶ ሱስነት ያለው ነገሮች አስክረ ወገንህን ናላውን አዙረ የሰው ትዳር እያፈረስ እያበጣበጥ ወንድም እያጋደል ዘር ይወጣል ብለህ መንግሥተ ሰማያት ትወርሳለህ ብለህ ትጠብቃለህ ይላል መጽሐፍ። ትከለክላለህ። አብርሃም ለምገለብጠው ጣጣ ሁለቱን አይነሳም ይለየልህ። እዚሁ ያልተጻፈ ነገር የለም። ወጻፋችን እንኳን ሰከረ አብስቶ የሚጠጣ መንግሥተ ሰማያት አይወርስም። ትርጓሜ ጳውሎስ 11ኛው ዕብራውያን ምዕራፍ መውለድ ያልጨረሰ እንኳን መጠጥ የኮመጠጠ እንዳይበላ አፍለኛውን ይብላ ነው የሚለው። ጽንሱ እንዳይበላሽ፣ ማህፀኑ እንዳይበላሽ፣ ደሙ እንዳይበላሽ፣ ዘሩ እንዳይበላሽ፣ ነቀዝ የበላው ክፉ ትውልድ፣ ተምች የበላው ተምች ትውልድ እንዳይወለድ በለው። ማን ይመልሳል? ዛሬ ይታወጅልሃል። ማታ የመጠጡ አይነት ያመኑ አይነት ይታወጅልሃል። አዳምጥ። ከገሙ አይቀር ብስብስ፣ ከጠነቡ አይቀር ጥንብት። አንድም ልጆችህን እንደ ስራቸው መጠን ፍዳቸውን እከፍላቸው። ይኸውም የካህኑ ልጆች ማለት ልዑል እግዚአብሔር እንዲጠብቅ አደራ የሰጠውን ሕዝብ ማለት ነው። የካህኑ ልጆች ማለት እንዲጠብቅ፣ እንዲያስተምር፣ ከክፉ መንገድ እንዲመልስ የተሰጠው ሕዝብ ልጆቹ ናቸው። ካህኑ ሕጌን ረስታል። ሕዝቡን ጨርሶ ሕገ እግዚአብሔርን አለማስተማሩን መናገር። ልጆቼን ረስታል፣ ሕጌን ረስታል፣ አንተንም ልጆችህንም እረሳለሁ። ወዮልን! ይህ አለማስተማሩ ነው ልጆችን ረስታል ያሰኝ። በልጆቹ ላይ ማለት በሕዝቡ ላይ ልዑል እግዚአብሔር እንደ ስራቸው መጠን ፍዳቸውን እከፍላቸዋለሁ፣ በመንገዳቸው እበቀላቸዋለሁ ያሰኘው የካህኑ አለማስተማር ነው። ቁጥር 10 ይበሉ አይጸግቡ፣ ሲበሉ አይጠግቡም። ቀንና ሌሊት አለ ምን በለው። ሲበሉ አይጠግቡም፣ ይጠጣሉ አይረኩም፣ ሲያመነዝሩ አይወልዱም። ጉድ! በግብረ ሰዶም መውለድ አለ። ሰዶም፣ ገሞራ፣ ሲባማ፣ ሲባዮን፣ አዳማ 5ቱ አውራጃዎች ዘር የማያስገኝ ስራ ወንድ ለወንድ ግብረ ሰዶም ሰሩባት። እግዚአብሔርን ተገዳደሩ። እስካሁን ድረስ ይህን ግብረ ሰዶም የፈጸሙባት መሬት እግዚአብሔር አምላክ እነሱ ዘር እንደማያስገኝ ዘር የማያስገኝ ስራ እንደሰሩባት እነሱ ይህን ስራ የሰሩባት ሀገር እስካሁን ተተክሎ አይበቅልባትም፣ ዘር ተዘርቶ አይበቅልባትም። ዘር እንዳይገኝባት አድርጎ እግዚአብሔር ከምድረ ገጽ አጠፋት። ዛሬ ሴቱም ዘር የማያስገኝ ስራ እየሰራ ነው ያለው። ያመነዝራሉ፣ ልጆችህ አይበዙም። ዋላ ተጽፏል እኮ ወደን አይደለም ይሄንን የምንሰራው። ወዮልሽ ቤተሳይዳ፣ ወዮልሽ ኮራዚ። በሰዶምና በገሞራ ላይ ተደርጎ የነበረው ቁጣና መዓት በአንቺ ላይ ተደርጎ ቢሆን ኖሮ ሰዶም ገሞራ ንስሐ በገቡ ነበራ፣ ጻድቃን በተሰኙ ነበራ ሰዶምና ገሞራ። አቤት! ይህ የሚያመለክተን በዚህ ዘመን እዚህ ውስጥ ለገቡት ከሰዶምና ከገሞራ ምን ያህል ከባድ መቅሰፍት እንደሚወርድባቸው ያስተምረናል። ስለዚህ ሕጌን ረስተህ ያላስተማርካቸው ልጆችህ ቀንና ሌሊት ያመነዝራሉ፣ አይበዙም። አለ ደግሞ የሚጎርፈው ላስቲክ አለ ደግሞ እንዳይወልዱ የሚያደርግ ቢያመነዝሩ እንዳይበዙ የሚያደርግ በለው እንግዲህ